የዛሬው ከብሳ አሰራር ይሄን ይመስላል። ማሻአላህ ተባረካላ። በጣም የሚጣፍጥ ቆንጆ አሰራር ነው። ዛሬ የሩዝ ከብሳ አሰራር ነው በስጋ ይዤላችሁ የመጣሁት። ሽንኩርት ከትፌ እንግዲህ ሽንኩርት ጥጄ እያቁላላሁ ነው ያለሁት። ሽንኩርቱን እንደዚህ ጥብስ እናደርጋለን። ሽንኩርቱ እንግዲህ እንደዚህ ከተቁላላ በኋላ ቲማቲም ከትፌ አዘጋጅቻለሁ። ቲማቲሙን እንጨምራለን። ቲማቲሙን ከሽንኩርት ጋር አብረን ጥብስ እናደርጋለን። በእንዲህ መልኩ ቲማቲማችን በደንብ እንዲህ ከተቁላላ በኋላ ማጁን ጠማጥ እጨምራለሁ ማለት ነው። ማጁን ጠማጥ እጨምራለሁ። የሚበቃ ያህል እንጨምራለን። በመቀጠል እንዲህ አንድ ላይ እናዋህደዋለን። ያዘጋጀሁት ቅመም ካሪ አለኝ፣ ከሞን አለኝ፣ ሙሸከል ቅመም፣ ጨው ከሁሉም አይነት የተቀላቀለ ነው። ሙሸከሉ እንግዲህ ቅመም ጨምሬያለሁ። ቅመሙን እንደዚህ እናዋህደዋለን። ያሰላም ቆንጆ ሽታ ነው ያለው። ስጋውን እንዲህ አድርጌ አጥቤዋለሁ። ስጋው የምን መሰላችሁ? ይህ ግመል ስጋ ነው። ቁሊቱ እንደዚህ ከተጠበሰ በኋላ ስጋውን እንጨምራለን ማለት ነው። የበግ ስጋ አይደለም እንዳልኳችሁ፣ የግመል ስጋ ነው። በግመል ስጋ ነው የምሰራው። ይሄን ይመስል እንደዚህ እንግዲህ እናገለባብጠዋለን። በደንብ ጥብስ እንዲል እንዲቁላላ እንደዚህ ከደን አድርገን በእንፋሎቱ አብሮ ከቅመሙ ጋር ይዋሃዳል ማለት ነው። እንግዲህ እንደዚህ ይመስሏል። ያው ትንሽ የላይት የብርሃን ነው እንጂ ቆንጆ ከለር ነው ያለው። በደንብ ጥብስ ካለልን በኋላ ውሃ አፍልተን እንጨምርበታለን። የሚበቃንን ያህል ውሃ እንጨምርና ይበስላል ማለት ነው ስጋው። እንደዚህ ገልበጥ ገልበጥ አድርገ ነው ይበስላል ስጋው። ስጋው እንግዲህ በደንብ በስሎልኛል። ከበሰለ በኋላ ሩዙን እጨምራለሁ። ሩዙን ጨመርኩት። ውሃ የሚበቃችሁን ያህል ትጨምራላችሁ። ቃሪያ ላዩ ላይ እንደዚህ ጣል ጣል እናደርጋለን። እንግዲህ በስሏል ሩዙ ይሄንን ይመስላል። ያሰላም አያችሁት? አሁን እንግዲህ ውሃውን በጣም አልመጠጠም። ጋዙን ቅንስ ስናደርገውና ቀስ ብሎ ብስል ይለልናል ማለት ነው። ክደን አድርጋችሁ እንግዲህ ሩዙ በስሏል። ይኸውላችሁ እንግዲህ በሳህን ዘርግፌዋለሁ። በሳህን ዘርግፌው እንግዲህ ይሄንን ይመስላል ሩዙ። ማሻአላ ነው። ማሻአላ ከብሳ በለሃም። እንግዲህ እንደምትወዱት ተስፋ አለኝ። ያው ምሳ አላቀርብም ስለ